እና እስኪ ዛሬ አንተ እንግዲህ እስኪ አረፍ በል። ቤተሰቦችን ስታይ አፈርክ ማለት ነው? አረፍ አይደለም ነው ራት ነው። እሺ ሰሙኝ አጥቆ ሰሙኝ ነው ቁጥራል። እሺ ና ቁጥራል። ግን ሆን ብለሽ ለምሳሌ ጠራሽ ማለት ነው? ሆን ብለሽ ነበር ለምሳ ይጠራሽ? አዎ። እና በዛም ከነሱ ጋር አስተዋውቃችሁ ነው ቁጥራል። የቤተሰብ ፕሮግራም ጠርተሽ አንዳንድ ሳም ግን አይሰጥም እንደሌላ ጊዜ። አረ ለአራት ብቻችሁ ሙቱ አይነት ነገር አስመሰል በተለይ ብታረዩ አለ ማን አለ እንደኔ እድል የቀናው ቀን የወጣለት ምኞት ውጥኖ የሰመረለት በፍቅርሽ ዜማ ኑሮ ተቃይቶ ብርሃን ተሞላ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ እናንተ ተመልሰን መተናል ከማርቲ ጋርና ከወንድሜ ሚኪ ጋር መተናል ወደ እናንተ ማለት ነው። ሰላም በሏቸው እስቲ። ሰላም ናችሁ የሄርሜላ ፋሚሊዎች? ዛሬ ሶስታችንም አንድ ላይ ተሰብስበን መተናል እና ትንሽም የሆነ ያሰበችው ነገር አለና እንግዶችን ጠርታለች። እኛንም አስቀድማን ጠርታ ነው እዚህ የመጣ ነው። ማርቲ ደግሞ ማለት የምትፈልጊው ነገር አለ? በደንብ ሰላም ትላላችሁ። ሰላም ልበላችሁ። ሰላም እንዴት ናችሁ? እንዴት ቆያችሁኝ? በድጋሚ ተገናኝተናል። አይ ሁለቱም ካለ ካሜራ አዲስ ስለሆኑ ብዙ ነገር እንዳትጠብቁ። እንግዲህ ዛሬ ወደ እናንተ ተመልሼ ስመጣ ከቤተሰቦቼ ጋር በቤቴ ነው የምገኘው። ዛሬ እንግዲህ ወደ እናንተ ስመጣ ለየት ባለ ሀሳብ ነው ወደ እናንተ የመጣሁት። ያ ነገር ምንድነው ደግሞ አቤልንና አብርሃምን ቤቴ ምሳ ጋብዣቸዋለሁ እና ከማርቲ ጋርም ከሚኪ ጋርም ደግሞ በደንብ በሰፊው በሰላማዊ መልኩ እንዲተዋወቁ ስለፈለኩኝ ነው ወደ እናንተ የመጣሁት ማለት ነው። እና አቤል ጋርም አብርሃም ጋርም ደውዬላቸዋለሁ፣ ይመጣሉ። ጥሩ ትውውቅ እናደርጋለን፣ እንዳትፈሩ። አብርሃምን ያው ሁለታችሁም አንዳንድ ቀንም ቢሆን አቤልም ቢሆን ትንሽ ቢሆን እንተዋወቃለን። እሱ ልክ ነህ። ከአቤል ጋር ትንሽ ይተዋወቃሉ እና በሚገርም በሚያስደንቅ ሁኔታ ምሳ በልተው አሪፍ ቆይታ እናሳልፋለን ብዬ አስባለሁ ማለት ነው። ግን ምን ማለት እንዴት ነው አላቅም። ከዚህ በፊት ከማንም ጋር አብርሃምን ያስተዋወቅኩት ሰው የለም አለ እንዴ? በእኔ በኩል ያስተዋወቅኩት ሰው የለምና እና እኛ የመጀመሪያው ልንሆን ነው እና በደንብ አስቡት እንግዲህ ወንድሜን እንደገና ደግሞ የአክስቴ ልጅ ማርቲንም ለአብርሃም ማስተዋወቅ ማለት ምን አይነት ስሜት እንደሚሰማው አላቅም። ያው ብቻውን ሲመጣ አንዳንድ ነገሮች እንዳይፈራ ትንሽ ስለሚያፍር አብርሃም ነገሮች እንዳይፈራ ብዬ ነው አቤልም እንዲመጣ ያደረግኩት። በዛውም ደግሞ አቤል ደግሞ ውድ ወንድሜ ቅርቤ ስለሆነ መቶ ቢያንስ በደንብ ቢተዋወቃቸውና ጥሩ ጊዜ አብረን ብናሳልፍ የቤት ድባብ ሲመስለኝ ቆየ ከተገናኘን ቤት ላይ እና ጥሩ ጊዜ አብረን እንድናሳልፍ ፈልጋለሁ። እናንተም ደግሞ አብርሃም ምን አይነት የዋህ መልካም ሰው እንደሆነ እንድታውቁልኝ ፈልጋለሁ። ሚኪ ምን ትላለህ? አይ እኔ ምንም ችግር የለውም፣ ደስ ይለኛል። ፕሮግራም እንደዚህ ጋብዘሽኝ አታውቂም ነበር። የመጀመሪያ በመሆኑ እኔም ደስ ብሎኛል ሰብሰብ በማለታችን እና ከዚህ በፊት በበዓል ምናምን ከበዓል ውጭ ምናምን ተገናኝተንም ተሰብስበንም አናውቅም ብዙ ጊዜ እና ለመጀመሪያ ጊዜ አክብረሽ ስለጠራሽን ያው ተዋወቁም ስላለ ደግሞ እንደ አዲስ እንተዋወቃለን። ስለዚህ አሪፍ ጊዜ እንደምናሳልፍ አልጠራጠርም። እንጂስ ምን ታስቢያለሽ? ስለ እውነቱ ያው ከማርቲ ጋር እንኳን ተራራቀን ምላት ሰው አይደለችም። ሚኪያስ ያው ስራ ምናምን ስላለ ከማርቲ ጋር ግን ስራም ቢኖርም ምንም ቢኖር በብዙ ተጣጥረንም ቢሆን ለመገናኘት እንሞክራለን። ምክንያቱም ቅርቤ ናት፣ አብሮ አደጌ ናት። ለዛ በምንም መንገድ ሴትም አይደለን የሆነ ነገር ተፈጠረ እንገናኝ ማውራሽ ነገር አለ እየተባባለ እንገናኛለን እና ከማርቲ ጋር ብዙ ሩቅ ባልሆንም ከወንድሜ ጋር ግን በስራ አንጻር ብዙም አንገናኝም እና ዛሬ ግን እውነቴን ነው የምላችሁ በአብርሃም ሰበብ ቤተሰቦቼ ራሱ እንደዚህ በሰፊው ስላገኘኋቸው በጣም ደስተኛ ነው የሆንኩትና ማርቲ ምን ትያለሽ? አብርሃም እናመሰግናለን። ግን ምግቡ ማን ይሰራው? እኔ ነኝ የሰራሁት። ማርቲ እጅሽ የለበት አለበት ማለት ምግብ ነው ቀምሼው አላውቅም። እንዴት ትቀምሰዋለህ? የእሷን እንድታይ ብዬ ነው ያልሰራሁት እንጂ ያው ታውቂኛለህ። አንተ በእድሜ ዘመኔ የኔ ምግብ ቀምሰህ አታውቅም? እኔ የእሷን ነው ቀምሼ የማውቀው ብዙ ጊዜ ስራ ቦታም ስለምንገናኝ። እሱ ልክ ነው። አመሰግናለሁ።
ብለሽ ለማንኛውም ግን ይጣፍጣል። ታይዋል። አይ ለቆራ አይደለም አላውቀውም። እሺ ይሁንልክ እኮ ተቀምስታላችሁ። አሁን እኮ ሲመጣ ምሳው ይቀርባል። አሪፍ ጊዜ እናሳልፋለን። በዛውም ግን ሙያ እንድትነግረኝ እፈልጋለሁ። እሺ ያው ዶሮ ባይሆንም እሺ ይሁን። እንቀምሰውና ባልም ተውጣ ሙያ ይጠየቃል እንዴ? በሌላ ነገር በዶሮ ነው ሙያ ያሳይቻለሁ። ኧረ ተው አትቅራ። ይሁንላችሁ። እሺ ይሁንላችሁ። ብቻ ግን ማርቲስ አብርሃምን ላስተዋውቅሽ ስል ብዙ ጊዜ እንግዲህ እነግርሻለሁ ያለውን ነገር ከቪዲዮ በስተጀርባም አማክርሻለሁ እና እንዲህ በአካል ያው ተባለፎልታ ብዙም በሰፊ አልተገናኘንም ምናምን እናሱ ታርቀን ጥለንሽ ነው የሄድነውና እሱን ስታገኙ ምን አይነት ስሜት ወይም ደግሞ ምን አይነት ሰው ይመስልሻል? እኔ ረጅም ዓመት ማቀክል የተሰማኝ ተግባቢ ናት ማርቲ። እሱም ተግባቢ ነው። ደስ የሚል ባህሪ ነው ያለው። ሁሉ ነገር እንዴት ልበል አውቃለሁ እንዴ እናንተ ተዋወቃላችሁ ማለት ነው። ባይሆን ከኔ ጋር ለአዲስ ታስተዋውቂዋለሽ። ከኔ ጋር ባለፈውም እንድታወሩ በሚለው ነገር አላወራንም በስርዓት ራሱ። ስለዚህ ዛሬ እንደምታስተዋውቂኝ ተስፋ አደርጋለሁ። በደንብ አስተዋውቃችኋለሁ አይደል? በደንብ እና ደግሞ ስትቀርቡትም ምን አይነት የሚገርም ሰው እንደሆነ ከኔ ይበልጣል ባህል አላወዳደርኳችሁ። ምክንያቱም ለአንተ የሚሰጥክ ቦታና ለሱ የሚሰጠው ቦታ አንድ አይደለም። አንተ የወንድምነት ቦታ ነው፣ እሱ ደግሞ አይ ዝም ብለህ ለምርጫ ወይ እሱ ወይ እኔውን ብትባይ ማለት ነው። ሚኪያስ ተው፣ ህይወቴን አታክብደው። ለምን ህይወቴን ታከብደዋለህ? ምግቡን አመጣለሁ። እሺ እስከዛ ድረስ እስኪመጡ ደግሞ አቀራርቢ ቶሎ። እሺ ያዙና ከቤተሰቦቼ ጋር ቆዩ እስቲ። እቺ ልጅ ግን የምርሙ ያላት እኔ ሽታው ቅድም ጀምሮ ከብዶኝ ነበር። ሆዴ ራሱ ተራብ ቁጭ ብለሽ እያየሻት ነበር። እሱን ለመጠበቅ እንጂ እንዴት እና ይላታለን። አልሸተተክም? እኔ ምንም አልሸተተኝም። ሲጀምር ምግብ ብዙ አፍንጫዬ አይ የምር በጣም ይሸት ነበር ከመጀመሪያው ጀምሮ። ይሄ ምግብ ሻሸት አይደለም ሲጀመርኩ ምግብ መሽተት አይጠበቅብንም። ተሰርቶ ነው እኮ የሚቀርበው። ባይ ኮሳናት እኮ አይ ሞያ ያለው ሰው ነው የሚሸተው። ባይዘው አይ መስኮት ዳርም ስለሆነ ችግር በዛው ነው የሚወጣው። አብርሃም ይመስክርክ ትላላችሁ። አንተም ግን ትመሰክራለሽ። እሺ ተጫውቱ። ላግዝሽ? አይ ችግር የለውም። ያው እኔ የምሰራውን ስለምትወደው ይልክ ላግዝሽ። ምንድነው ግን የሰራሽው? ዝርዝሩን ይቆየኝ። የምግብ አይነት አይታወቅም። ይቆየኝ ነው። እሺ ምግብ እንደማትመርጥ ተስፋ አለኝ። አይ እመርጣለሁኝ። ገና ቀምሼ የጣመኝን ነው የምበላው። አማርጬ ዝም ብዬ ነው ማለት ይሁንልህ ካልኩኝ። አይ ጾም ነው እንጂ ብዙ ነገር አማርጥብሽ ነበር። እሺ እዚህ ነበር ሄድክ? አይ ምን ይጠርት ነው አብራችሁ ነው ያላችሁት? አዎ እኔ ጠዋት ነው የመጣሁት። ከሰዓት እዚህ መስላኝ ነበር። እኔ በጠዋት ስደውልልኝ በቃ ተነስቼ በጠዋት መጣሁ። አይ እኔ ማምሻውን አካባቢ ወደ ስንት ሰዓት መሰለሽ? ኤርሚ እንግዶች መጥተው ነው ሳይ መጣሁ። ልክፈትልሽ እኔ? እሺ ፈትለት። እንግዲህ አንቺ ነሽ እኮ እንግዲህ መጥተዋል መሰለኝ። ሰላም ነው? ሰላም ነው? እና እስኪ ዛሬ አንተ እንግዲህ እስኪ አረፍ በል እንዴ ትንከባከበኝ። ደህና ናችሁ? አለን እንዴ ብቻዬን ነኝ ብላ ፎገረችና ቤት ብቻዬን ነኝ ብላ ፎገረችና ዛሬ የምሳ ፕሮግራም አለ ብላን ለኛ ራሱ አሁን የነገረች ከመጣን በኋላ አንድ ቀን ምሳ በታይ ማታገለች። አብርሽ
ወይ እኔ የምለው ሙያሽ ይሄ ነው አይደለም? አንተ ተዋት እንዴ እንደዚህ ወንድምና ቆረነ ልቀመጥ እዛ ጋር እሺ ቆይ ላውራ ትንሽ አይደለም ምን አሰብኩ መሰለክ በመጀመሪያ ቆይ ወይኔ ይኸውልህ ካንተ ከመጣ በኋላ ማደርገው ነገር ሁሉ ጠፋብኝ ይቅርታ ልካ ከቤተሰቦች ጋር ረስቼዋለሁ እሺ ስማኝማ ብቻዬን ነኝ ያልኩህ በምን ምክንያት መሰለክ ዛሬ ያው ከዚህ በፊት ማርቲን ታውቃታል ይሄን ደግሞ በደንብ አልተዋወቅኩም ማርቲን ደግሞ አንድ ቀን ነው እንትን ያልካትና በሰፊው ከምሳ ጋር ጥሩ ቆይታ እንዲኖርና እሱን በደንብ ላስተዋውቅ ስለፈለኩ ነው ተባክ አብርሽ ይባላል ይያዝ ስለዚህ በሰፊው እንድትተዋወቁ ከዛ ምሳ አብረን እንድንበላ ነው የፈለኩት አቤት ማርታ ያላ ጓደኛ ስለዚህ ታውቃለች እሷን በቪዲዮ ምናምን እሺ እዛ ነው የጠራው እሱ እንኳን ጠራሽ ያምን ማለት አይ ደነገጥኩት ድንገት ስገባ እነሱ ያለው መሰለኝም እና ድንገት ስገባ ሳያቸው ደነገጥኩት እኮ እኔ ደግሞ የተገናኘህበት ከሚኪ ጋርም ደግሞ አንተና ሚኪ የተገናኛችሁበት መንገድ ለመጀመሪያ ቀን ልክ ስላልነበረ ነው ዛሬ በደንብ እንድትግባቡ እንድትተዋወቁ ላስተዋወቅ የፈለኩት ማለት ነው እንዴት ለካልነበረ እንዴ ማለኔ ያስቀይማለሁ እንዴ አይ ነው እንደዛ ሳይሆን ልክ አይደለም ማልሻ በዚህ መንገድ አልነበረም እሱ እንድትተዋወቁ ፈልገው እናንተ እየተጨቃጨቀን እና እሱ እየተጨቃጨቀን እንድትደርስ ሳይሆን ላይክ በሰፊው ያው ወንድም ያላግባባሽ ማን ሊያግባባሽ ፈለግሽ ስለከለከ መጣው ቆይ ተጫወታብሽ ተጫወት በቤታችሁ ወይ ጉድ አይ ሄርሜላ ሰርፕራይዝ ወጣለችና ሰርፕራይዝ ነው ያደረገችኝ እኔ ራሴ ማለት ነው አስቆየናችሁ አይ ከብሳት ነው በጣም ሄርሚ ግን ቅርብ ሰዓት ምሳ በልተናል ትበላለህ እንደዛ የሚባል ነገር አለ እንዴ የምር በልቻለሁ ሰርግ ቤት ሄደሽ በልቻለሁ ይባላል ይሄ እኮ የምሳ ፕሮግራም ነው እኔም እኮ በልቼ ነው የወጣሁት እንዴ እንደዛ ብላ አልነገረችንም የኛ የነገረችን አለ ለእኛም አልተነገረንም እኮ ሁላችንም አደማችን ነው የምር እኛ እንትን ነው እየጠበቅን ነበር እኔ እናንተ እንተዋወቅም እንተዋወቃለን ተረስተኝ ነው ማለት ነው አውቄ ነው ለጨዋታ ነው እንጂ እንተዋወቃለን እሺ ሄርሚ እኛ ተነስተን እንታጠባለን ውሃ እንዳታመጭ ይውለት መታጠቢያ ቤት እንታጠባለን አቤት ታጠብ ኒኮ ታጠባን ትስቅስ ራሴ በጣም ጉብልሽ ታገለሽ አይደል ነሽ ግን ሁሉ ምግብ ለኛ ነው አብርሃም ታግባስ ቁጭ በል አይደል የምር ለኛ ነው ቁጭ በል ነው ችግር የለውም እንደምን ሰላማት ቤተሰቦችን ስታይ አፈርክ ማለት ነው ኧረ ፍሬ አይደለም ነው ሰራተኞች ሲሰሙሽ አልቆ ሰሙኝ ነው ቁጭ በል እሺ ና ቁጭ በል ግን ሆን ብለሽ ለምሳ የጠራሽን ማለት ነው ሆን ብለሽ ነበር ለምሳ የጠራሽን አዎ እና በዛውም ከነሱ ጋር አስተዋውቃችሁ ነው ግን ማለት የሆነ ፕሮግራም ያለ ነው የሚመስለው የሆነ ልደት ነገር ልደት ፕሮግራም ምናምን ያለ ነው የሚመስለው ሙዝና ብርቱካን ሲበዛብህ ነው የአንድ ዓመት ፕሮግራም ያው ማለት አለ እንጀራ ነው በሳህን አይደለም ታዲያ የሁላችንም ታላቅ ይሆናል ማርቲን እሺ እኔ ይዘር ግዴ ነው ነይ ግጭ እዚህ ግጭ እንዴ ላይ ሁሉ ቦታ ትጨርሻለሽ ያልካት ነው ታው ማለት የሁሉ ቦታ ትይዛለሽ ሲያያይ ነው ይችላል አይ አቤት ስርዓት ይኖራ ንግግር እዚህ ጋር ታያይ እንዴና የሁሉ ቦታ ለቀቀለ የሚገርም ማለት ነው በጣም በልቻለሁ እያልኩሽ ነው በኋላ ጠግቤ ትንሽ እንችላለን ግን ካለ መሞከር ኧረ በዛ እስከረሰም ይወድኩ እየተዋወቁ አብረን እንበላለን እናንተ
የትኛው ነው የሚጥመው ምግብ? ነግረሽ ልብላለሽ ነው ያለ እንደዛ ልዩነት እንግዲህ ቀምሰሻ የሰራሽ አንድ አይነት ናቸው ሶስት። አዎ ዝም በለው እሺ። አብርሃም ብላሽ ዝም በለው። እሱ በጣም ምግብ የሚያማርጥ ሰው ነው። ሚኪያስ አዎ በተፈጥሮ ከልጅነቱም እየመረጠ ነው። ሽታው ራሱ የሚገርም ሽታው ራሱ ይናገራል። ይሄን የሚያባይም እንዴ ጀምርና መጣው ነገር የለም። ነቢ ከመለሽ ጠብቀኛል። ሌላ እናንተም ለሁለት ናችሁ ነው? ከማርታ ጋር ብላ ነው። ከማርታ ጋር ብዙ ነው በጣም አንጨርስ። እኔ ስማን ነው የሚያባልኝ። ወይኔ አይዞህ ወንድሜ ከኛ ጋር ለሱ ትበላለህ። ናዚ ከኛ ጋር እኔ ይሄን ካልበላው ሙቻለሁ። በቃ ይብሉ። አብርሃም አብሮነት ጥሩ ነው። ይብሉ ብቻን ከደበር ናዚ ጋር እንዴ ከዚህ ሁሉ እኮ በቃ በትሪ ማድረግ ይሻል ነበር። አንድ ላይ ነበር ይሻል ነበር። አይ እንደዛ አላሰብኩም ነበር። የቤተሰብ ፕሮግራም ጠርተሽ አንዳንድ ሳም ግን አይሰጥም። በሌላ ጊዜ ለአራት ብቻችሁ ሙቱ አይነት ነገር አስመሰል በትሪ ብታረዩ አለ። ይሄ ከደበረ ብቻ ና ብላ ለሶስት ብዙ ነው። ግን በቀኝ በኩል ነው ያለሽ ነው የሚበጡ ለማጉረስ የማይመች እኔም ለማጉረስ ስለማይመች እኔ ለዚህ ይሄ ነው መቀኛ። አይ ይሄ ማስጨነቅ ነው። በግራና በቀኝ ይዘህ እንዴት ጉረሽ በቃ በቃ እንዴ ማለት ነው እንዴ ውሸት እና የምቻለው ማለት ነው። ብላ እኔ እኮ እየሰራች ስትቆይ ግራ ገብቶኛል። እየበላችሁ ከምንድን ነው ግን የሰራሽው? ከምንድን ነው የሰራሽው? ከምንድን ነው ማለት አቃጠለ? ኧረ እንትን ይላል። በጣም ነው የሚጣፍጠው። አንደኛ ነው ማለት እግዚአብሔር ለካ እንደዚህ ሙያ ያለሽ ነው። እኔ እዛ ስራ ቦታ የምትቸገረው እንደዚህ ሙያ ያለኝ ነው። እንደገና ደግሞ እንደዚህ አይነት ሙያ ያለኝ ነው። እስካሁን ምንም ሙያዬን ይዘሽው ነው የመጣሽው። ለነገሩ ምንም አይደልሽ። እኔ ምን እንደዚህ አይነት ሙያ ያለው ሰው ምን ያስፈልገዋል ብለህ ታስባለህ? አግብቷል እንዴ? አላገባም ነው እንዴ? ያገባኝ ሰው ገና ነው። ምንድነው ነው? ትልቅ ሰው መሰለኝ። ያገባል በቅርብ። በቃ የኛ ታላቃችን ነው ይዘቅ የእናንተ ባች ነው። የኛ ባች ነው። በቃ ግን 27 26 ይሆናል ብዬ ነበር። እንደዚህ ስትታይ ይመስላል። የዛኔ ቢሆንማ አግብቻለሁ። የዛኔ ቢሆን አግብቻለሁ። አንድ ሁለትማ ይጣላል። በቃ ሚኪ ምን ጨመረ? አበዛብሽ ጨርሶ እመጣላችኋለሁ። እኛ ጋር መገባሻ የሚጠል የሚበላ አይነት ሰው ግን ማን የሰራው? አይናፋ በዛ ብዙ መውራት ከሚኪ ጋር ልብላ በቃ ነው እንዴ? ተቆሳጥሮ ነው እየበላ ያለው። ተቆሳጥሮ ነው እየበላ ያለው አይደለም። እና ታዲያ አፍሪያት ነው አፍሪያት ምናምን አይደለም። ልጁ አይናፋ ነው። እሺ አኒስ አቤል ግን ስርዓቱ ደስ ይላል። አቤል በጣም የሚገርም ሰው ነው። ባይዘው እንዳንተ ነው ማይሆን የእውነት እውነት። ና እስኪ ለዚህ አመት ና ደርበው ይመች ሚስ ከዛሬ ለምሳት ታስተዋውቂ ማን አብርሃም ይላል አቤልም ያለችው ነው እንዴ? ለምን አላስተዋወቅኝ? ዝም ያለ ሰው ይመችሻል ነው ሲበላ የሚያኮርፍ ሰው ይቅርብሽ ብዬ ነው። አቤል አያተው ፓስታ ጨምሪለት። አንደኛ ነው ምግብሽ። ለሁለት ነው የሰራችሁ ከማርቲ ጋር ወይስ እሷ እና አብርሃምን ላስተዋውቃችሁ ነው እና ቤት ነኝ ብያት ነው የመጣችሁ ነው እንዴ?
ቤቱ ጠፍቶ ግን እኮ ብዙ ተንገላታሁ። ሁለተኛ ቀን ምናምን የራሱ ስመጣ እዚያ የሚገናኘው እዛኛው ቤት ነበር ማገኘው። ምግብሽ በጣም ጠፍጣል እና ምን አሳቅ አቤል ሳቀ። ነገር አለ ማለት ነው። ምን አሰብክ? ለምኑ ምግብ የሚጣፍጥለት ሰው ምን ይታሰባል? ምግብ ቆንጆ የሚሆንላት ሴት ማለት ነው። ኑሮ ላይም ቆንጆ ህይወት ነው የምታኖረው። እሱ ልለው ነው እኮ ቀሌን አይደለም። አይ ሙያሽ ጥሩ ነው። እሺ አመሰግናለሁ። ሙያሽ ጥሩ ነው ስትባይ ደግሞ ሌላ ነገር አለ። ሌላ ነገር ማሰብ የለብሽም። እሺ እንዴ አቤል፣ ከዚህ በኋላ በእጅ ላክበላ ነው ማለት ነው። በጉርሻም እንደሚጣፍጥ ላሳይ። መጓረስ ባህላችን ነው። ሚኪ እየበላክ እያጎረስክ አይደል? ፋታ እየሰጡ ስላሉ በልተሻል ነው? እውነት እርግጠኛ ነኝ? ያው እኔ ሆድሽን አላውቅም። እንደዛ ነው። ምን ነው የምታውቀው? በጣም ነገር ይበላል። ግን ይሄ ልጅ እንደሚታየው አይደለም። አቤል በጣም ነገር ይበላል። በጣም ነገር ይበላል እያለ ነው አቤል። አይ እሰማለሁ። አይ ተባየ ይመስላል እንጂ በጣም እንትን ይላል። ነገር ይበላል። ውስጥ ነው። ምን ይላል? ምን ጨምርልክ? ሳቂና ወርቀኝ። ኦኬ ማለት መጨረስ አልነበረብኝ ነው? አዎ ጨርሰው እንጂ መጨረስ አልነበረብኝ ሳይሆን መጨረስ አለብኝ ነው ወይ? እና ምን ጨምርልክ? ፓስታ ግን በጣም ነው የበላሁት። በልቼን የመጣሁት በጣም ነው የበላሁት። አብርሃም በኢየሱስ ለምን ታከብደው እንዴ? በላ እንጂ ለሁለት አንድ እየበላችሁ ያለችት እኔ በቃ ህፃን ልጅ የለም ቤት ላይ ጨርሳችሁ። ህፃን ልጅ ግን ይኖራል ነው ማርታ። ደው ደግቻ አንተር ማየው ነገር ብላሽ አብርሃም ድረስ ተደነግጥ አይደል? ግን በጣም ቆንጆ ነገር ነው ጋበሽን። ከልብ አመሰግናለሁ። ወንድምሽን በድጋሚ ስላወቅኩት ደስ ብሎኛል። ማርቲንም እንደዚህ አይነት መንገድ ስላወቅኩት ደስ ብሎኛል። ከልብ ነው አመሰግናለሁ። እኔ የጠበቅኩት የነበረው ደብሮኛል ምናምን ስትይ ወይ ይዛችሁን ውጡ የምትይኝ መሰለኝ እኔና ቤልን ማለት ነው። ጠብቄ የመጣሁት ሌላ፣ እዚህ ስደርስ የሆነው ሌላ እና በጣም ደስ ይላል። ፈጣሪ ያክብርልኝ። በቃ ቃላት አጠረኝ። እሺ እንኳን ደስ አለክ። እንኳን ደስ አለክ። እውነት አይ ባለፈው ትንሽ ቅር ብሎኝ ነበር። እውነት ለመናገር ከሚኪ ጋር የተዋወቅንበት መንገድ ብዙ የሚያስደስት አልነበረም እና በእንደዚህ አይነት ደግሞ በምሳ ግብዣ እንደዚህ ሰብሰብ ብለን እንድናሳልፍ ስላደረግሽን ከልብ አመሰግናለሁኝ ሄርሜ። ፈጣሪ ያክብርሽ። እንግዲህ እኔ ብዙ ምርቃት አልችልም። አቤል ጨምረው ነገር ካለ አቤል ያው እኔም በዚህ ሰሞን እየመጣ ያለው ነው ማለት ነው። ቢያንስ እሷንም ምናምን ፋሚሊ ስለመጣ ትንሽ ፈርቼ ስለነበር ነው። አሁን ካባባሽን አይቀር ሁሌ እመጣለሁ። እንደዚህ አይነት ምግብ ምን በላ ከሆነ ሰው አሰልቀይር ያለው ልመጣ ነው። ሩቅ ነው እንዴ ሰፈር ከዚህ ከሷ ካለችበት? አይ ብዙም አይደለም ነው እንዴ? እና ለምን አትገናኙም? ከሄርሜ ብዙ አንገናኝ ተለኛል። እዚህ ስራ ላይ ነው፣ ስራ ቢዚ ያደርጋል ነው። እና ሄርሜጌ በጣም በጣም እናመሰግናለን። ክበሪልን፣ ውለጂ፣ ክበጂ። አሜን አሜን አሜን። ማለት ቢጣፍጥ ምግብ ውለዱ። አንቺ አላገባሽም አይደለም? አይ እኔ ቆይ ግን እነሱ ነው ውለዱ ያልኩት። እሺ አላገባሽም? ኦኬ አንቺም ውለጂ፣ ውለዱ፣ ክበዱ። እና በጣም እናመሰግናለን። ለኔ መረቀኛ እንዴ እነሱ ገብቻ እኔን ዘለልክ እኮ ይውለድ ይምር አይደል? እሱም አላገባም። ውለዱ፣ ክበዱ። ማነው ከበደ ሳይሆን ውለድና ክበድ። ትልቅ አብርሃም እንዴ ልጅ አተፈታተነው ፈታተነኛል እኮ አብርሃም ባይዘዌ ማለት ነው። አብርሽ ወጣት ስለሆኑ አንደርስታንድ ያደርጉኛል ብዬ ነው አሁን እንጂ ከዚህ በላይ ያሉትንም እናት አባቴንም ባስተዋወቅ ደስ ይለኛል። ግን እነሱን ደግሞ በጊዜው ገባ
ኖርማል ነው። ለምን ራይሳከው እንዴ? ኖርማል ነው ብቻ አትልም እንዴ? ለምሳክ ምንም አልፈቅም። ብቻ ከልብ አመሰግናለሁ። ደስ ብሎኛል። እሺ ሚኪስ? እኔም ተመችቶኛል። ስታየው እንዴት አይነት ስርዓት እንዳለው አየህ? ተመሳሳይ ሆነ ሶስታችንም እኮ። ማንናማ? አንቺን አይከትም እና አቤልም ዝምተኛ ሆነ፣ እሱም ዝምተኛ፣ ማርቲም የተረጋጋች፣ አንቺም ያው የት ነው የወንድምነት ባህሪ ስለሆነ ነው እንጂ አንቺም የተረጋጋች ነሽ። እየተጣላን ስላደግን ነው እንደዚህ እያለኝ ያለው። ዝም በሉት። የት ነው የወንድምነት የታወቀ ነው። ብቻ ጸባያችሁ በጣም ደስ ይላል። ስርዓት ያላችሁ ሰው ነው። አመሰግናለሁ በጣም። እኔም በጣም አመሰግናለሁ አክብራችሁ ስለመጣች። እኔ በቃ ማንሳት ትችያለሽ። እሺ በቃ ላግባችሁ